ሰላም እንዴት አላችሁልኝ የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ ካሳንቺስ ኢንተርኮንቲኔንታል ሆቴል ፊት ለፊት በሚገኘው ሳይታችን ተገኝቻለሁ። ስለ ሱቆቹም ስለ አፓርትመንቶቹም ጥልቅ የሆኑ መረጃዎች አካፍላችኋለሁ። አብራችሁን ቆዩ። እንደዚህ አይነት መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሱ። ካሳንቺስን ስናስብ በዙሪያዋ እንደምታዩት በኢንተርናሽናል ሆቴሎችና በፓርኮች የተከበበች ለቤተ መንግስት ደግሞ የቀረበች ትልልቅ ሞሎችና ቢሮዎች በስፋት እየተገነቡባት ያለች ሰፈር አዲሷ ካሳንቺስ። ስለዚህ ከጀርባ የምትመለከቱት አፓርትመንት ኢንተርኮንቲኔንታል ሆቴል ፊት ለፊት ያለው ሳይታችን ነው። በአጭር ጊዜ ውስጥ ያስረከብነው ፕሮጀክት ነው። ሱቆቹንም አፓርትመንቶቹንም ማለት ነው። ስለዚህ ህንጻው አሁን ኦሬዲ ስራ ጀምሯል። የገዙ ደንበኞችም ስማቸውን በራሳቸው አዙረው አሁን ለኪራይም ክፍት አድርገዋል ማለት ነው። ከጎኑ ደግሞ እንደ ማስፋፊያ አዲስ ፕሮጀክት ጀምረናል። እሱ ላይ ነው አሁን ሽያጭ የጀመርነው። ሱቆችም አፓርትመንቶችም አሉ። እነሱን በጥልቀት እናያለን። ተከተሉ። የንግድ ሱቆቹን በዚህ መልኩ አስረክበናል። አፓርትመንቶቹን ደግሞ አብረን እናያለን። አፓርትመንቶቹን ደግሞ በዚህ መልኩ ጨርሰናል። ቤቶቹን እናያቸው። ስለዚህ አሁን እየገነባን ያለውን ሳይት ባያችሁት መልኩ ገንብተን ለማስረከብ ሽርጉድ እያልን እንገኛለን። አሁን እየሰራን ያለውን ሳይት ደግሞ አብረን እናያለን። ተከተሉ። አሁን ማሳያችሁ ደግሞ አሁን እየተሰራ እየገነባ ነው ያለው ሳይት ነው። እንግዲህ ከአንደኛ እስከ ስድስተኛ ፍሎር ላይ የኮሜርሻል ነው የሚሆነው፣ የንግድ ሱቆች አሉት። ከ6 ወደ ላይ ደግሞ አፓርትመንቶች ናቸው የሚሆኑት ማለት ነው። ሱቆቹ ከ10 ካሬዎች ጀምሮ አለን። አፓርትመንት ደግሞ ከ83 ካሬ ጀምሮ ነው ያለን። ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ናቸው። ሱቆችም በጣም ለቀቅ ያሉ ሳይዝ አለን ማለት ነው። ለኦፊስ ፐርፐዝ የሚፈልግ ደንበኛ ለኦፊሶችም እያደረግን ያለ ነው። ዋጋችን ደግሞ በማስታወቂያ ዋጋ ነው እየሸጥን ያለ ነው ከረንትሊ። እንግዲህ የኮሜርሻሉ የተለያየ ዋጋ ነው ያለው። ከአንደኛ እስከ 6ኛ ፎቅ ድረስ የተለያየ ፕራይስ ነው ያለው። ከፍ ሲል እየቀነሰ ይሄዳል፣ ወደ ታች ያሉት ደግሞ እየጨመሩ ይሄዳሉ ማለት ነው። አፓርትመንቶቹ በጣም በሚገርም ዋጋ ነው በቅናሽ ነው ያወጣ ነው። እንደ መጀመሪያ ዙር በቅናሽ ያወጣ ነው፣ ፕሮሞሽናል ፕራይስ የሚባለው ማለት ነው። ከዛ ውጭ ትልቁ ነገር ደግሞ የአድቫንስ ፔመንታችን ነው። ከ10% ቅድመ ክፍያ ጀምሮ ነው እየተቀበልን ያለ ነው። ለምሳሌ ሱቆቹ 1.5 ሚሊዮን ብር ይሆናል አንዱ ቶታል ፕራይሱ ማለት ነው። የሱ 150 ሺህ ብር ነው ቅድመ ክፍያው። አፓርትመንቱ ላይ ደግሞ ባለ 1 መኝታ ቤቷ ወደ 760 ሺህ ብር ቅድመ ክፍያ ጀምሮ ነው እየተቀበልን ያለ ነው። ቀሪ ክፍያ ደግሞ በ3 ዓመት ጊዜ ውስጥ በ6 ፌዝ ተከፍሎ ያልቃል ማለት ነው። ቤዝድ ኦን ቢልዲንግ ፕሮግረስ፣ በኮንስትራክሽን ፕሮግረሱ እየተከፈለ ላይክ በአንዱ ክፍያ የ6 እና የ7 ወር ጋፕ ይኖረውና በዛ መልኩ ከፍላችሁ እንድጨርሱ እናደርጋለን ማለት ነው። ስለዚህ ካሳንቺስ ላይ አፓርትመንትና ሱቅ መግዛት የምትፈልጉ ደንበኞች መደወላችሁን እንዳትረሱ። ይሄ ፕሮሞሽናል ፕራይስ እንዳያመልጣችሁ። መልካም ጊዜ።